በድጋሚ ተከስቻለሁ ማለት ነው። ጋይስ እንግዲህ ሀይሚዬ ቅመምዬ ቲክታክ ሰፈር ላይ ብቻን ከች ብላለች ማለት ነው። እና ፍቄ ካላቅም ወይ ብላ ማለት ነው የጥያቄ ምልክት አስቀምጣለች። ቡራዬ ሀይሚዬ ቅመምዬ ደግሞ አብራችሁ ነበራችሁ። ስለዚህ ይቅርታ ሀይሚዬ ሌላ ቲክታክ አላት አይደለ? በዛ ነው የፖስተችው። ቅድም በፖስተችው ሳይሆን በሌላኛው እንትን ነው ቲክታክ ነው ፖስት ያደረገችው ማለት ነው። ስለዚህ ሀይሚዬ ከች ብላለች ማለት ነው። ናፍቄ ካላቅም ወይ ብላለች ማለት ነው። እንዴ ለምን አይናፍቅሽም እንዴ ሀይሚዬ ዛሬ ደግሞ በጣም ደስ የሚል ያው እንትን ነው ሚፍታ ቤት ያው ቪዲዮ የሚሰራችው ማለት ነው። እንዲሁም ደግሞ ግጥም አድርጎ ደግሞ ስሞሻል እንጂ ሀይሚዬ ቅመምዬ የኔ እንቁ የኔ ጠንበለል ማለት ነሽ። እና በዚህ መልኩ እንግዲህ ሀይሚዬ ከችላለች ማለት ነው። እንግዲህ በአመሻሽ አሁን ነው ፖስት ያደረገችው እና በዚህ መልኩ ከችላለች ነው። ይመችሽ ሀይሚዬ የኔ ቅመም ማለት ነው። እንግዲህ ዛሬ ዘና ፈታ እያሉ ነው ያው ዛሬ ደግሞ ደስ የሚል ቀን ነው። የሙስሊሞችን በዓል ነው። በዚያው ደግሞ እንኳን አደረሳችሁ። እንግዲህ ሌላ ደግሞ ሰው የሚመጣ ካለ ደግሞ እኔ ቤት ደግሞ እንኳን አደረሳችሁ ብያለሁ በድጋሚ ማለት ነው። ደስ የሚል ቀን ነው እውነት ለመናገር ማለት ነው። እኔ ራሱ ደስ ብሎኛል። እና ውዶቼ ምርጦች ስትገቡ ደግሞ በላይ ግቡ ማለት ነው። እንግዲህ ሀይሚዬ ብቻዋን እንግዲህ በዚህ መልኩ ከች ብላለች ማለት ነው። ይመችሽ ያራዳለች። እና ውዶቼ የኔ ማሮች ወደ ቦታዬ እንድትመልሱኝ እፈልጋለሁኝ። ስትገቡ በላይ ግቡ። እንዲሁም ደግሞ ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ